العالمين حمدا يليق بجلاله وعظيم سلطانه حمدا كثيرا طيبا مباركا فيه مباركا عليه كما يحب ربنا وارضاه. الصلاة والسلام الأتمان الأكملان على أشرف خلق الله محمد بن عبد الله وعلى آله وصحبه ومن اهتدى بهداه. أما بعد، الحمد لله الله سبحانه وتعالى ቤቱን እንድትጎበኙ እድል ስለሰጣችሁ አልহামዱሊላህ ረብል ዓለሚን። ይህ ትልቅ ኒዕማ ነው፣ ትልቅ ጸጋ ነው። የአላህ Subhanahu Wa Ta'ala ቤት መጎብኘት አይደለም የሰው ልጅ ሌላ ቦታ ዚያራ ለመሄድ እንኳን እድል ነው ብሎ ይወስደዋል ማለት ነው። ይህ ደግሞ የእድሎች እድል ነው። የአላህ Subhanahu Wa Ta'ala ጥሪ አክብራችሁ ኑና ቤቴን ጎብኙ ስላለ ልትጎበኙ በዝግጅት ላይ ነው ያላችሁት። አልহামዱሊላህ ረብል ዓለሚን። ዑምራ ነብዩ አለይሂ ሰላቱ ወሰላም እንዳሉት በብዙ ሐዲሳቸው እንደነገሩን ራሱን የቻለ ደረጃዎች አሉት። ከአላህ Subhanahu Wa Ta'ala የምንጎናጸፍባቸው ብዙ ነገሮች አሉት ማለት ነው። አንደኛው ዑምራ ወንጀልን እንደሚያብስ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ዑምራንና ሐጅን ደጋግማችሁ አድርጉ አሉ ነብዩ አለይሂ ሰላቱ ወሰላም። እነዚህ ሁለት ተግባሮች ዑምራና ሐጅን ማድረግ ተግባሮች የሰውን ልጅ ወንጀል የሰውን ልጅ ከወንጀል ያጠሩታል አሉ። ብረት ላይ ቆሻሻ ሲኖር እሳት ውስጥ ገብቶ ጸድቶ እንደሚወጣው ሁሉ ዑምራ አድርጋችሁ ሐጅ አድርጋችሁ ስትመለሱ ከወንጀላችሁ የጸዳችሁና ንጹህ ሆናችሁ ትመለሳላችሁ አሉ ነብዩ አለይሂ ሰላቱ ወሰላም። ያንደኛው ትሩፋት ትልቅ ስጦታ ነው። የሰው ልጅ ወንጀለኛ ነው፣ ጥፋትን ያጠፋል። በዚህ ጥፋቱ ደግሞ እነዚህ ተግባሮችን ሲተገብርና ሲሰራ አላህ Subhanahu Wa Ta'ala ወንጀሉን ያብስለታል፣ ወንጀሉን ይምርለታል ነብዩ ሰለላሁ ዐለይሂ ወሰለም። እንዲሁም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ዑምራ የሚያደርጉ ሰዎችና ሐጅ የሚያደርጉ ሰዎች የአላህ Subhanahu Wa Ta'ala እንግዶች ናቸው አሉ። የአላህ ልኡካኖች ናቸው አሉ። እነዚህ ሰዎች አላህ Subhanahu Wa Ta'ala ሲለምኑት ይሰጣቸዋል። አላህ Subhanahu Wa Ta'ala ጠብቀን ሲሉት ይጠብቃቸዋል አላህ Subhanahu Wa Ta'ala። ለምን? በሱ ሪዓያ በሱ ጥበቃ ስር ነው ያሉት እነዚህ ሰዎች ማለት ነው። የለመኑትን ነገር አላህ Subhanahu Wa Ta'ala ይሰጣቸዋል። ስለዚህ እዚያ ቦታ ላይ ሄደን የምናደርገው ዱዓ አላህ Subhanahu Wa Ta'ala የምንማጸነው ነገር ሁሉ በሩ ክፍት ነው ወደ ሰማይ ለመሄድ ማለት ነው። ስለዚህ እዚያም ቦታ ስንሄድ በዱዓ ላይ መበርታት፣ በዒባዳ ላይ መበርታት፣ ወደ አላህ Subhanahu Wa Ta'ala በሚያቃርቡ ነገሮች ላይ መበርታት እንዳለብን ነብዩ አለይሂ ሰላቱ ወሰላም እየነገሩን ነው ማለት ነው። طيب ዑምራ ለማድረግ የተነሳ ሰው ምን ከሱ ይጠበቃል ሲባል ደግሞ ምን ማሟላት አለበት? ምን የሚያስፈልገው ነገር አለ ሲባል ሸሪዓ ያስቀመጠለት ህግጋቶች አሉ ማለት ነው። እነዚህ ህግጋቶች ማሟላት አለበት፣ መጠበቅ ይኖርበታል። الحج والعمرة لله ሐጅንም ዑምራንም አላህ Subhanahu Wa Ta'ala ሙሉ አድርጉት፣ እንዳትቀንሱት፣ እንዳትሸርፉት ነው። አላህ እንዳለው ነብዩ አለይሂ ሰላቱ ወሰላም እንዳስተማሩት ዑምራውንም ሐጅንም ከውኑት፣ ተግብሩት እያለ ነው አላህ Subhanahu Wa Ta'ala። ስለዚህ አላህ Subhanahu Wa Ta'ala እንዳለው ለመከወን፣ ለመስራት፣ ለመተግበር ምንድነው ማድረግ ያለብኝ የሚለውን ማወቅም ያስፈልጋል ማለት ነው። ዑምራ ለማድረግ የተነሳ ሰው ባጭሩ አራት ነገሮችን ማወቅ አለበት። በደንብ አድርጎ አራት ነጥቦችን አራት ነገሮችን ማወቅ ከሱ ይጠበቃል ማለት ነው። አንደኛው ኢህራም። ዑምራ ለማድረግም ይሁን ሐጅ ለማድረግ የተነሳ ሰው ኢህራም ማድረግ አለበት። ወደ ኑሱኩ ወደ ተግባሩ ወደ ሐጁ ወይም ደግሞ ወደ ዑምራው ተግባር ለመግባት የራሱ ተልቢያ የራሱ ንያ አለው። የሚገባበት ንያው ማለት ነው። ኢህራም ያስፈልገዋል። ዑምራን ጀምሬያለሁ
ወይንም ደግሞ ሐጅን ጀምሬያለሁ የሚለውን ማሳወቅ ማለት ነው። ኢሕራም ያስፈልገዋል አንድ ዑምራ ለማድረግ የተነሳ ሰው ማለት ነው። ኢሕራም ለማድረግ ሸሪዓ ራሱን የቻለ ኢሕራም የሚደረግበት ቦታ ወስኖ አስቀምጧል። 5 ቦታዎች አሉ በየአቅጣጫው የተቀመጡ ከየአቅጣጫው ለሚመጣ ሰው የተወሰነለትና የተቀመጠለት ቦታ አለ። እነዚያ ቦታዎች ላይ ሲደርስ ኢሕራሙን ያደርጋል ማለት ነው። ለኛ ለአህለል ሐበሻ ተቀምጦ የነበረው ሚቃት የለምለም ነው፣ በየመን በኩል አልፈን ስለምንሄድ ማለት ነው። ነገር ግን እናንተ መዲና ስለምትሄዱ የእናንተ ኢሕራም የምታደርጉበት ዙልሑለይፋ ይባላል ማለት ነው። ቀጥታ ከዚህ ወደ መካ ብትሄዱ ኖሮ የለምለም የሚባለው ቦታ ላይ ነበረ ኢሕራም የምታደርጉት። ነገር ግን ወደ መዲና ስለምትሄዱ እናንተ የመዲና ሰዎች ኢሕራም የሚያደርጉበት ቦታ ላይ ኢሕራም ታደርጋላችሁ፣ ዙልሑለይፋ ላይ ማለት ነው። ኢሕራም ለማድረግ ወደ ዑምራ ተግባር ለመግባት ቀድሞ መሰራት ያለባቸው ስራዎች ደግሞ አሉ። ወደ ንያው ከመግባታችን በፊት ሙስተሐብ ተብለው ተወዳጅ ተብለው የተቀመጡ ተግባሮች አሉ። እነዚያንም ማወቅ መከወኑ አይከፋም፣ መተግበሩ አይከፋም። አንደኛ ጽዳት ነው። ወደ አላህ ቤት ነው እየሄድን ያለነው። የአላህን ጥሪ ነው አክብረን እየሄድን ያለነው። ጽድት ያን ንጹህ ሆነን ነው መሄድ ያለብን ማለት ነው። ስለዚህ ጽዳት ያስፈልገዋል። ጽዳት ብሎ ማለት ደግሞ አንደኛ ሻወር መውሰድ ነው፣ መታጠብ ነው። በተጨማሪም ደግሞ ብብታችን ስር ያለውን ፀጉር ማስወገድ፣ ብልታችን አካባቢ ያለውን ፀጉር ማስወገድ ቆሻሻ ስለሚይዝ ጽድት ያልን መሆን ስላለብን እነዚህን ተግባር ከውነን እንነሳለን። ከቻልን ደግሞ ጥሩ ሽታ ያለውን ነገር ሰውነታችን ላይ የኢሕራም ልብስ ሳይነካው ሰውነታችን ላይ ጥሩ መዓዛ ጥሩ ሽታ ያለውን ነገር ብንቀባ ተወዳጅ ነው፣ ሙስተሐብ ነው ማለት ነው። ከዚያ በኋላ ወደ ዑምራ ተግባር እንሄዳለን። ወንድ ራሱ የተቀመጠለት ሸሪዓ ያስቀመጠለት አለባበስ ልብስ አለው። 2 ፎጣዎች አሉ። አንድ ከላይ የሚለበስ አንድ ደግሞ ከታች እንደ ሽርጥ የሚያደርገው 2 ፎጣዎች አሉት። ይህ ያስፈልገዋል ለወንድ ማለት ነው። ወንድ እነዚህ 2 ፎጣዎች ያስፈልጉታል። ይኸው እዚህ ዲን እያሳየን ነው። እነዚህ 2 ፎጣዎች አንዱን ከላይ እንለብሰዋለን፣ ሁለተኛውን ደግሞ ከታች ሽርጥ እናደርጋለን ማለት ነው። ለወንድ ልጅ ከዚህ ውጪ ልብስ አያስፈልገውም። ከታች ፓካውት ማድረግም አያስፈልግም፣ ከታች ፓንት ማድረግም አያስፈልግም። እነዚህ 2ቱን ፎጣዎች ብቻ ነው የዑምራውን ተግባር ጀምሮ እስኪጨርስ ድረስ መልበስ ያለበት። ይህንን 2ቱን ፎጣዎች ናቸው ማለት ነው። ለሴት ልጅ ደግሞ የአላህን ቤት የሚመጥን ልብስ ማለት ነው። የአላህን ቤት ክብር የሚመጥን ልብስ መልበስ ይኖርባታል። የትኛውንም ልብስ መልበስ ትችላለች። ነገር ግን የአላህን ቤት የሚመጥን የአላህን ቤት የሚመጥን ሲባል እንግዲህ ሴቶች ይገባችኋል ምን አይነት ልብስ መሆን እንዳለበት ማለት ነው። ሰውነትን የማያሳይ ሰውነትን ውጥጥር አድርጎ የማይዝ ብልጭልጭ ነገር ያልበዛበት የአላህን ቤት የሚመጥን ልብስ ትለብሳለች ሴት ልጅ ማለት ነው። ከዚያ የዑምራውን ተግባር ይጀምራሉ። ወንዱም ሆነ ሴቱ መዲና ነው የምትሄዱ ብያችኋለሁ። ዙልሑለይፋ ላይ ለበይክ አላሁመ ዑምረተን ለበይክ አላሁመ ዑምረተን خلاص ከዚህ ጀምሮ ለአላህ Subhanahu Wa Ta'ala ቃል ገብተናል። የዑምራ ተግባርን ስራውን ጀምረናል ማለት ነው። ኢሕራም የመጀመሪያው ማወቅ የሚገባል። ይሄንን ከጀመርን ጀምሮ ልብሳችንን ከቀየርን ጀምሮ ተልቢያ እንጀምራለን። ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ሄደን ሐረም ካዕባ ጋር እስክንደርስ ድረስ ካዕባን እስክንመለከት ድረስ ተልቢያውን ደጋግመን እያለን ጉዟችንን እንቀጥላለን ማለት ነው። ሄደን ጉዟችንን ጨርሰን ሐረም ካዕባ ጋር ስንደርስ
የአላህ ስብሓነሁ ወተዓላን ቤት ስንመለከት ነቢዩ ዓለይሂ ሰላቱ ወሰላም ሲያደርጉት የነበረው ዱዓ ካዕባን ሲመለከቱት ጌታዬ ሆይ ለዚህ ቤት ግርማ ሞገሱን ጨምርለት፣ ክብሩን ጨምርለት፣ የበላይነቱን ጨምርለት፣ መጥቶም ደግሞ ዑምራ ሐጅ ላደረገም ሰው ግርማ ሞገስን ክብርን ስጠው ይሉ ነበር ነቢዩ ዓለይሂ ሰላቱ ወሰላም ካዕባን ሲመለከቱ ማለት ነው። ይህን ዱዓ ማድረግም ሙስተሐብ ነው፣ የተወደደ ነው ማለት ነው። ከዚያ ወደ ሁለተኛው ተግባር እንገባለን። ሁለተኛው ተግባር ጠዋፍ ካዕባ ዘንድ 7 ጊዜ ጠዋፍ እናደርጋለን። ይህም ጠዋፍ ደግሞ የራሱ የሆነ ስርዓት አለው። ጠዋፍ የሚያደርግ ሰው ነቢዩ ዓለይሂ ሰላቱ ወሰላም እንደነገሩን በተራመደ ቁጥር በእርምጃው ቁጥር አንድ እግሩን ሲያነሳ አንድ ወንጀሉ ይማረለታል፣ አንድ ደረጃ ወደ አላህ ሱብሓነሁ ወተዓላ አጅሩ ከፍ ይላል። እግሩን ባነሳ ባወረደ ቁጥር ማለት ነው። ጠዋፍ ለመጀመር ሐጀረል አስወድ ዘንድ እንሄዳለን። ሐጀረል አስወድ ጋር ትይዩ ሆነን ሐጀረል አስወድን ነክተን መሳም የምንችል ከሆነ ይህ በላጭ የተወደደ ነው። ካልቻልን ግን ዘሕማ ካለ፣ ብዙ ሰው ካለ፣ መጨናነቅ ካለ ከሩቁ ሆነን ማመላከት እንችላለን ማለት ነው። ወደ ሐጀረል አስወዱ እጃችንን አንስተን እያመላከትን አላሁ አክበር እያልን የጠዋፍ ተግባርን ስራውን እንጀምራለን ማለት ነው። ጠዋፍ ለመጀመር ከሐጀረል አስወድ ነው የምንጀምረው። 7 ዙር ነው የምንጠውፈው የምንዞረው ብለናል። የመጀመሪያ 3ቱ ጠዋፎች ፈጠን ፈጠን ባል በሶምሶማ ብንሄድ የተመረጠና ተወዳጅ ነው። ነቢዩ ዓለይሂ ሰላቱ ወሰላም ያደረጉት ነገር ነው ማለት ነው። የተቀሩት 4ቶቹን ግን ኖርማል በሆነ አካሄድ ሄደን እንጨርሳለን። ጠዋፍ ለማድረግ ወደ ሐጀረል አስወድ ስንሄድ ቅድም ያሳየኋችሁ 2 ፎጣዎች አሉ ወንዶች የሚለብሱት። የቀኝ እጃችንን ውጭ እናደርገዋለን ማለት ነው። ይህንን የቀኝ እጃችንን ውጭ አድርገነው የግራ እጃችንን ደግሞ እንሸፍነዋለን ማለት ነው። በፎጣችን ዲን ያሳያችኋል። በስር እናወጣውና የግራ እጃችን ላይ እንሸፍነዋለን ማለት ነው። ይህ ጠዋፍ ለማድረግ ብቻ ነው። አንዳንድ ሰው ኢሕራም ከጀመረ ጀምሮ እስኪጨርስ ድረስ በዚህ አይነት ሁኔታ የሚቀጥላለ ላ አይደለም። ጠዋፍ ስናደርግ ብቻ ነው እጃችንን ውጭ የምናደርገው። ጠዋፉን ስንጨርስ መልሰን እጃችንን ወደ ውስጥ አስገብተን ፎጣችንን እንለብሳለን ማለት ነው። በዚህ አይነት ሁኔታ 7 ጠዋፎችን ከጨረስን በኋላ ቀጥታ ወደ መቃም ኢብራሂም ጀርባ እንሄዳለን። መቃም ኢብራሂም ጀርባ ሆነን 2 ረክዓ እንሰግዳለን። የመጀመሪያው ፋቲሓ ቁል ያ አዩሀል ካፊሩን፣ ሁለተኛው ረክዓ ፋቲሓ ቁል ሁወላሁ አሐድ፣ 2 ረክዓ እንሰግዳለን። ቦታ ካገኘን። ቦታ ካላገኘን ግን የትኛውም ቦታ ላይ 2 ረክዓ ብንሰግድ ይቻላል ማለት ነው። ሁለተኛውን ጨረስን፣ ወደ 3ኛው እንሄዳለን ማለት ነው። 3ኛው ሰዒ ነው፣ በይነ ሰፋ ወልመርዋ፣ በሰፋና በመርዋ መካከል መመላለስ ማለት ነው። 3ኛ ተግባርን ለመከወን ስንሄድ መንገድ ላይ የዘምዘም ውሃን መጠጣት የተወደደ ነው ማለት ነው። የዘምዘም ውሃን ካገኘን መንገድ ላይ መጠጣት የተወደደ ነው። ለምን? ሰዒ ከባድ ስራ ነው፣ ረጅም ጉዞ ነው መመላለሱ ራሱ። ስለዚህ ጉልበት ይፈልጋል፣ ጠንከር ማለት ያስፈልጋል። የዘምዘም ውሃን ጠጥተን ወደ ሰዒ እንሄዳለን ማለት ነው። ከሰፋ እንጀምራለን። ነብደኡ ቢማ በዳ አላህ እንዳሉት ነቢዩ ዓለይሂ ሰላቱ ወሰላም